በዩኤፋ ኔሽንስ ሊግ በሊግ ኤ የሩብ ፍጻሜ ጨዋታዎች ትናንትና ተደርገዋል። የመጀመሪያ ጨዋታዎች ናቸው። የሩብ ፍጻሜ ጨዋታ በደርሶ መልስ ነው የሚደረጉት። ትናንት ክሮኤሺያ ፈረንሳይን 2-0 ያሸነፈችበት ጨዋታ ያልተጠበቀ ውጤት የተመዘገበበት ይመስለኛል። የክሮኤሺያ ብሔራዊ ቡድን በጣም አሪፍ ብሔራዊ ቡድን ነው፣ ግን ደግሞ የፈረንሳይ ብሔራዊ ቡድን ካለው የተጫዋች ስብስብ አንጻር ይህንን ጨዋታ የማሸነፍ ግምት ተሰጥቶት ነበረ። ግን በሜዳው የተጫወተችው ክሮኤሺያ 2-0 በሆነ ውጤት አሸንፋለች። ቡዲሚር በ26ኛው ደቂቃ፣ ፔሪሲች ደግሞ በመጀመሪያው አጋማሽ 45 ደቂቃ ተጠናቆ 45+1 ላይ ሁለተኛውን ጎል አስቆጥሯል። ፔሪሲች የመጀመሪያውም ጎል ሲቆጠር አሲስት ያደረገ ነው። ከመስመር ያሻገረውን ኳስ ቡዲሚር ሲመታ ግብ ጠባቂው ሜኞ መልሶ ኳሱ የሚወጣ ይመስል ነበረ፣ ግን ተቆርጦ ድጋሚ ወደ ሜኞ መረብ ላይ አርፏል እና ክሮኤሺያ 2-0 አሸንፋለች። በ8ኛው ደቂቃም ክራማሪች ክሮኤሺያን ቀዳሚ ማድረግ የሚችልበትን እድል አግኝቶ ነበረ። በፍጹም ቅጣት ምት ሜኞ በእግሩ መልሶበት ጨዋታው ቀጥሏል። ከዚህ በኋላ ነው 2 ጎሎችን ክሮኤሺያ ያስቆጠረችው። በፈረንሳይ በኩል ኪሊያን ኤምባፔ፣ ዴምቤሌ እና ኮሎሙዋኒ ፊት መስመሩን በመጀመሪያ 11 ውስጥ ገብተው መርተውታል። ሁለቱም ተጫዋቾች ደግሞ በዚህ ውድድር ዓመት የሚያስገርም አቋም ላይ ይገኛሉ። ምናልባት ኮሎሙዋኒ ነው ወደ ዩቬንቱስ ካመራ በኋላ መጀመሪያ አካባቢ እንደነበረው ጎል እያስቆጠረ ያልሆነው እንጂ ኪሊያን ኤምባፔ 30 ጎሎችን በውድድር ዓመቱ አስቆጥሯል። በተመሳሳይ ዴምቤሌም 30 ጎሎችን ያስቆጠረ ነው እና እነዚህ 3 ተጫዋቾች ጎል ያስቆጥራሉ የሚል ግምት ነው መጀመሪያ የነበረው። ግብ ጠባቂው ሊቫኮቪች ግን ትናንትና ግሩም ምሽት አሳልፏል። ፈረንሳዮች ድል ሳይፈጥሩ ቀርተው ሳይሆን ግብ ጠባቂውም በጣም አሪፍ ስለነበረ ነው። ባርኮላና ኦሊሴ 2 ወጣት ግን ደግሞ በፓሪስ ሳን ጀርማንና በባየር ሙኒክ በዚህ ውድድር ዓመት ጎሎችን እያስቆጠሩ ጎል የሆኑ ኳሶችን እያቀበሉ ያሉ ግሩም ተጫዋቾች ናቸው እና እነዚህም ተጫዋቾች ተቀይረው ገብተዋል። ፈረንሳይን ግን ጎል እንድታስቆጥር ማድረግ አልቻሉም። 62 በመቶ ኳስ ቁጥጥር ብልጫ ወስዳለች። ፈረንሳይ 16 ሙከራዎችን አድርጋለች። 6ቱ ኢላማቸውን የጠበቁ ነበሩ። ክሮኤሺያ 8 ሙከራዎች፣ 4ቱ ኢላማቸውን የጠበቁ ግን ደግሞ ክሮኤሺያዎች ውጤታማ ነበሩ። ትናንትና 2ቱን ሙከራዎች ወደ ጎልነት ለውጠው ፈረንሳይን አሸንፈዋል። ሰማያዎቹ አሁን 32 ጊዜ ትናንትና ምሽት በነበረው ጨዋታ ላይ በክሮኤሺያ ሳጥን ውስጥ ተገኝተዋል። ልዩነታቸውን የሚያሳይ ነው። በጨዋታ የነበራቸውንም ብልጫ ወደ ተጋጣሚያቸው በተደጋጋሚ መሄዳቸውን የሚያሳይ ነው። 16 ሙከራዎችን አድርገዋል ከነዚህ መካከል እና ያው ግን 18 ጊዜ በተቃራኒ ሳጥን ኳስ የነኩት ባለሜዳዎቹ ውጤታማ ነበሩ። ሊቫኮቪች 6 ኳሶችን መልሷል በምሽቱ የኪሊያን ኤምባፔን ሙከራ ጨምሮ። ኮከብ ከነበሩ የክሮኤሺያ ተጫዋቾች መካከል አንደኛው ግብ ጠባቂው ነው። ያው ግብ ጠባቂ ኮከብ ከሆነ ተቃራኒ ቡድን ብዙ ሲሞክር ነበረ ማለት ነውና ትናንትና የፈረንሳይ ብሔራዊ ቡድን ያንን ማድረግ ችሏል። ፈረንሳይ ለሶስተኛ ተከታታይ ጨዋታ ክሮኤሺያን ማሸነፍ አልቻለችም። ከዛ አስቀድሞ በነበሩ ጨዋታዎች የአመታት ውጤት ማለት ነው ፈረንሳይ በክሮኤሺያ ላይ የበላይነቱን ወስዳ ነበረ። ግን በተከታታይ ጨዋታዎች አሁን ክሮኤሺያ ፈረንሳይን መቋቋም ችላለች። 2ቱን ደግሞ አሸንፋለች በተከታታይ። እነዚህን 2 ተከታታይ ጨዋታዎችን ያሸነፈችው እንጂ ከዛ አስቀድሞ በነበሩ ጨዋታዎች ክሮኤሺያ ፈረንሳይን አሸንፋ አታውቅም ነበረ። ከ2 ኢንተርናሽናል ብሬኮች ወይም የብሔራዊ ቡድን ጨዋታዎች በኋላ ከ6 ወራት በኋላ የተመለሰው ኪሊያን ኤምባፔ ትናንትና ሀገሩን ከሽንፈት መታደግ አልቻለም። ሊቫኮቪች ቅድም እንደገለጽኩት ሙከራዎችን መልሶበታል። በኤክስጂ ከተመለከትን ፈረንሳይ 1.58 ክሮኤሺያ ደግሞ 1.43 ነበሩ። ከነበሩት ሙከራዎች አንጻር ማስቆጠር የነበረባቸው የጎል መጠን ነው ይሄ የሚቀመጠው። ግን ፈረንሳይ በዚህ መጠን ብትበልጥም በጎሎች ግን ተበልጣለች። 2-0 ተሸንፋለች። 2ቱ ቡድኖች የትናንቱን ጨምሮ 11 ጊዜ ተጫውተው ፈረንሳይ 6 ጊዜ ስትረታ 2 ጊዜ ክሮኤሺያ አሸንፋለች። 2ቱም ጨዋታዎች ደግሞ በተከታታይ የተገኙ ድሎች ናቸው። ፔሪሲች የጨዋታው ኮከብ ነው። ሊቫኮቪችን ጨምሮ ሞድሪችም ትናንትና እንደ እድሜው አይደለም፣ አሪፍ ነው። በተለይ የብሔራዊ ቡድን ጨዋታዎች ላይ ሞድሪች በጣም አሪፍ ነው። ለሪያል ማድሪድም አሁን ወደ ቋሚነትም እየገባ ሲጫወት ተመልክተናል። እዛ ላይም በጣም አሪፍ ነው እና የክሮኤሺያ ጉዞ የሚቆም አይመስልም፣ ይቀጥላል። ልክ እንደ ክርስቲያኖ ሮናልዶ ከ40 ዓመት በኋላም የሚቀጥል ይመስላል። ሌላኛው ጨዋታ በዴንማርክና ፖርቱጋል መካከል የተደረገ ነው። ራስመስ ሆይሉን በ78ኛው ደቂቃ ባስቆጠራት ጎል ዴንማርክ 1-0 አሸንፋለች። ኤሪክሰን 24ኛው ደቂቃ ላይ ፍጹም ቅጣት ምት በዲያጎ ኮስታ ተመልሶበታል። በፖርቱጋሉ የፖርቶ ድንቅ ግብ ጠባቂ ተመልሶበታል። ትናንትና ሆይሉን ተቀይሮ ገብቶ ነው ያስቆጠረው።
በዚህ ኔሽንስ ሊግ ዴንማርክ በተቀያሪ ተጫዋች ያስቆጠረችው 3ኛ ጎል ነው። በዚህ ከተመለከትን ኮሶቮ ብቻ ናት የምትበልጣት። 4 ጎሎችን ኮሶቮ አስቆጥራለች በተቀያሪ ተጫዋቾች። ሆይሉንድ ትናንትና ከ21 ጨዋታዎች በኋላ ጎል ለማንቸስተር ዩናይትድ ማስቆጠሩ ይታወሳል። ከዛ በኋላ ለሁለተኛ ጨዋታ በተከታታይ ያስቆጥሯል። እንደዚህ አይነት ነገሮች ያሉት አጋጣሚዎች ያሉት ረዥም ጨዋታዎች ለብሔራዊ ቡድንም ለክለብም ጎሎችን ሳያስቆጥር ይጓዝና ጎል ማስቆጠር ሲጀምር ደግሞ በተከታታይ ሲያስቆጥር በማንቸስተር ዩናይትድ እንደዚህም ታሪክ አለው። አምና በተከታታይ 6-7 ጨዋታዎችን ማስቆጠሩ የሚታወስ ነውና ቀጣይም ጨዋታ ጎል የሚያስቆጥር ከሆነ ገና ወጣት ተጫዋች ነው፣ በራስ መተማመኑን የሚመልስለት ሊሆን ይችላል። የክርስቲያኖ ሮናልዶ አድናቂ ነው። ትናንትና ክርስቲያኖ ሮናልዶ ደግሞ በፖርቱጋል ብሔራዊ ቡድን ውስጥ ነበረ። ጎል ካስቆጠረ በኋላ ልክ ክርስቲያኖ ሮናልዶ ጎል አስቆጥሮ ደስታውን በሚገልጽበት መንገድ ነው የገለጸው እና የሚገርም ነው። የሚያደንቀው ተጫዋች በሱ ምክንያት ነው እግር ኳስን እንደወደ የሆንኩት፣ ማንቸስተር ዩናይትድን ደጋፊ የሆንኩት የማንቸስተር ዩናይትድ በክርስቲያኖ ሮናልዶ ምክንያት ነው እያለ የሚናገር ተጫዋች ነው እና እሱን ለማምሸቅ እንዳልሆነ ተስፋ እናደርጋለን። ያው ስለሚወደው ነው ብለን እንደዛ ብንገነዘብ በጣም የተሻለ ነው። ሮናልዶ ትናንትና በጎ ተጽዕኖ አልነበረውም በጨዋታው ላይ። ለእሁዱ የሊዝበን ጨዋታ ግን ዴንማርክ ጥሩ ውጤት አስመዝግባለች። የምሽቱን ጨዋታ ጨምሮ 16 ጊዜ እርስ በርስ ተጫውተው ፖርቱጋል 11 ጊዜ ያሸንፋለች። ዴንማርክ 4ኛ ድሏ ነው ትናንትና። ያለፉትን ተከታታይ ጨዋታዎች ፖርቱጋል በዴንማርክ ላይ የበላይ ነበረች። ያንን መቀልበስ ችላለች። ዴንማርክ 2.78 ኤክስጂም ነበራት፣ ፖርቱጋል 0.51። እንዴት ደካማ እንደነበረ ፖርቱጋል ብሔራዊ ቡድን ግልጽ ማሳያ ነው። ግን 56 በመቶ የኳስ ቁጥር ብልጫ ነበራቸው። ዴንማርክ ግን በሙከራ 23-8 ትበልጥ ነበረ በምሽቱ። ኢላማውን የጠበቀ ሙከራም ከተመለከትን 9-2 ነበሩ። ዴንማርኮች በጣም የተሻለ ውጤታማ ነበሩ። ትልቁ ጨዋታ በጣሊያንና ጀርመን መካከል ተደርጎ ጀርመን 2-1 አሸንፋለች። ቶናሊ ጎል አስቆጥሮ ጣሊያንን ቀዳሚ ማድረግ ችለው ነበረ። ክላይን ዲኔስት በ49ኛው ደቂቃ የጀርመንን የአቻነት ጎል የሞንቼ ግላድባው ተጫዋች አስቆጥሯል። ጎሬትስካ 76ኛው ደቂቃ ላይ ያስቆጠራት ጎል ደግሞ አሸናፊ አድርጋለች ጀርመንን። ሁለቱንም ኳሶች አሲስት ያደረገው ኪሚህ ነው፣ የባየር ሙኒኩ ተጫዋች ውሎን ካደሰ በኋላ በጀርመን ብሔራዊ ቡድን ሌላ ግሩም ጨዋታ አድርጓል። ለረዥም ዓመት ከባየር ሙኒክ ጋር ለመቆየት ውሎን ማደሱ የሚታወስ ነው። ሳንሲሮ ላይ የተደረገ ጨዋታ ነው እና ጀርመን ጣሊያንን ከሜዳዋ ውጪ ስታሸንፍ ከ39 ዓመታት በኋላ የሆነ ነው። ትልቅ ውጤት ነው ትናንትና ያስመዘገበችው ጀርመን። ብሔራዊ ቡድኑ ቀድሞ በነበሩት ከዋክብት ልክ አይደለም። አሁን ግን እያሸነፈ መምጣቱ ጀርመን በየትኛውም ጊዜ ላይ የማይጠበቁ ውጤቶችን እንደምታስመዘግብ ማሳያ ነው የትናንትናው ጨዋታ። በተለይም ደግሞ ከጀርመናውያን እልሃቸው በፈለገ ጎል ቢመሩ እስከ መጨረሻ ድረስ የሚታገል ብሔራዊ ቡድን ነው። ለህይወት ራሱ እንደ መርህ የጀርመናውያን መርህ ነው ይባላል። በምንም አይነት መልኩ ሽንፈትን አይወዱም እና እስከ መጨረሻ ድረስ መታገልን ከሚወደው የጀርመን ሕዝብ እግር ኳስ የሚያበረክተው አንድ ባህል ተደርጎ ይቆጠራልና ትናንትናም እንደዛ ነበረ። አሸንፈዋል። ከ5 ጨዋታዎች በኋላ ነው ጣሊያን ላይ ጀርመን ያሸነፈችው። ካላፊዮሪ ተጎድቷል። ሉቺያኖ ስፓሌቲ ምርመራ ይጠብቀዋል ብለዋል ከጨዋታ በኋላ። ሁለተኛው ጨዋታ ደግሞ ጀርመን ዶርትሙንድ ላይ ይደረጋል። አሸናፊው ከዴንማርክና ፖርቱጋል አሸናፊ ጋር ነው በግማሽ ፍጻሜ የሚጫወተው። በሙከራ ደረጃ ጣሊያን 13-10 ኢላማውን የጠበቀ ሙከራም 6-4 ትበልጣለች። በኳስ ቁጥጥር ጀርመኖቹ 58.7 59 በመቶ የኳስ ቁጥጥር ብልጫ ወስደዋል። አቻ ለመሆን ብዙ ሙከራዎችን አድርገዋል፣ ግን የጀርመኑ ግብ ጠባቂ መልሶባቸዋል። በጣሊያን በኩል በተለይ የአታላንታ ኦሬቴጌ በጉዳት ምክንያት አለመኖሩ ምናልባት የነበሩትን የተወሰኑትን ጎል ሊያስቆጥር ይችል ነበረ። ኔዘርላንድና ስፔን ሁለታቸው አጠናቀዋል። ሃክፖ እና ቲጃኒ ራይንደርስ ለኔዘርላንድ ሁለቱን ጎሎች ሲያስቆጥሩ ኒኮ ዊሊያምስና ሚኬል ሜሪኖ የስፔንን ጎሎች ያስቆጥረዋል። በ93ኛው ደቂቃ ላይ ነው ሚኬል ሜሪኖ ጎሉን ያስቆጠረው። ሀቶ ከኔዘርላንድስ በ81ኛው ደቂቃ በቀይ ካርድ ወጥቶም ነበረ። በጨዋታው ላይ ስፔን 60 በመቶ የኳስ ቁጥጥር ብልጫ ነበራት። በሙከራም 15-10 ነበሩ። አጠቃላይ ጨዋታ ላይ ግን ኔዘርላንድስ በጣም አሪፍ ነበረች።